አንዲት ቁልፍ ብቻ በመጫን በዓመት በ100,000 የሚቆጠር ዶላር ደሞዝ ማግኘት ይቻላል። አዎ፣ ፎርሙላ 1 ውስጥ 20 የዓለማችን ፈጣን መኪኖች መቼ መንቀሳቀስ እንዳለባቸው የሚወስነው የዚህች ሴት አንዲት ጣት ብቻ ነው። ሬቤካ ሊ ትባላለች። ቀደም ሲል የፎርሙላ 1 መነሻ መብራቶች የሚጠፉበት ቅጽበት የሚታወቅና የተለመደ ነበር። ቡድኖችም ሆኑ አሽከርካሪዎች ሰዓቱን አስልተው ፍጹም በሆነ ቅጽበት ይነሱ ነበር። ይህም ውድድሩን እንደ ማሽን የሚገመት እንዲሆን አድርጎት ቆይቷል። ነገር ግን በ2023 ነገሮች ተቀየሩ። ኤፍአይኤ ሬቤካ ሊን በመሾም ታላቁን ኃላፊነት ሰጣት። አሁን ቀይ መብራቶቹ የሚጠፉበትን ያቺን ወሳኝ ቅጽበት የምትወስነው እሷ ብቻ ነች። 1 ሰከንድ መዘግየት ወይም ቀድሞ መጫን በውድድሩ ላይ ፍጹም ስኬት ወይም ከፍተኛ ቀውስ ሊፈጥር ይችላል። የእሷ ኃላፊነት መብራት ማጥፋት ብቻ አይደለም። ከውድድር ዳይሬክተሩ ጋር በመሆን ቢጫና ቀይ ባንዲራዎችን ትከታተላለች፣ የሴፍቲ ካር እንቅስቃሴን ትመራለች፣ እንዲያውም አስፈላጊ ሆኖ ሲገኝ ውድድሩን ሙሉ በሙሉ የማቆም ሥልጣን አላት። ያቺን ቁልፍ ስትጫን የ20 መኪኖች የሞተር ጩኸት ዓለሙን ይሞላዋል። የታላቁ የፍጥነት ፍልሚያም በይፋ ይጀምራል። እናንተ የዓለም ፈጣን መኪኖች የእናንተን ጣት ብቻ በሚጠብቁበት ሰዓት ያንን ቁልፍ የመጫን ድፍረቱ ይኖራችኋል? ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ አስገራሚ መረጃዎች ፎሎ ማድረጋችሁን እንዳትረሱ።